ሰላም የዛሬዎቹን ጥያቄዎችን መልሳለን ብላችሁ ታስባላችሁ? ብልሆች ብቻ ናቸው ሊመልሷቸው የሚችሉት። ብልሆች ነን ብላችሁ የምታስቡ ከሆነ በቪዲዮ መጨረሻ የምናይ ይሆናል። ብልሆች ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ጀምሩ። በአንድ ክፍል ውስጥ የሚማሩ 3 ልጆች አሉ። ከ3ቱ ልጆች ግን አንደኛው አስተማሪዋ በተኛችበት ጠብቆ እጇን ከመጠጫ ኩባያዋ ጋር በማስቲሽ አጣብቆታል። የትኛው ተማሪ ይመስላችኋል? እንዳትቻኮሉ 10 ሰከንድ አላችሁ። ቁጥር 1 ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም በኪሱ ማጣበቂያ ማስቲሽ ይዟል። በአንድ ሆስፒታል ውስጥ የሚሰሩ 3 ዶክተሮች አሉ። ሁለቱ እውነተኛ ዶክተሮች ሲሆን አንደኛው ግን አጭበርባሪ ነው። የትኛው ይመስላችኋል? ብልሃት የሚያስፈልገው ጥያቄ ነው። አስተውላችሁ ተመልከቱ። ሲ ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም በደረቱ ላይ የያዘው መታወቂያ የራሱ ሳይሆን የሌላ ሰው ነው። በምስሉ ላይ አንዲት የ13 ዓመት ልጅ ከሁለት ሴቶች መካከል እናቷ ጠፍታባ ቆማለች። ትክክለኛ እናቷ የትኛዋ ነች? ኤ ላይ ያለችው ካላችሁ በትክክል መልሳችሁታል። ምክንያቱም የፀጉራቸው ከለር ተመሳሳይ ነው። 3 ጓደኛ ማቾች አንድ ሌሊት አብረው ሲዝናኑ ካሳለፉ በኋላ ጠዋት ላይ ሲነሱ አንደኛዋ ተገላ ሬሷ ተገኘ። የትኛዋ ነች ገዳዩዋ? ቢ ላይ ያለችው ካላችሁ በትክክል መልሳችሁታል። ምክንያቱም በልብሷ ጫፍ ላይ ደም አለ። ከሁለቱ ሴቶች ትክክለኛ የሰውየው ሚስት የትኛዋ ነች? በቀኝ በኩል ያለችው ካላችሁ በትክክል መልሳችሁታል። ምክንያቱም ባሏ ከመንትያ እህቷ ጋር ተኝቶ ስታዩ እየተቆጣችው ትገኛለች። በተቃራኒው ደግሞ ባልየውና አብራው የተኛችው ሴትዮ ድንጋጤ ውስጥ ይገኛሉ። በአንድ ትልቅ ሬስቶራንት ሽንት ቤት ውስጥ አንድ ሴትዮ ማንነቱ ባልታወቀ ሰው ተገላለች። ከ5ቱ ሰዎች ማን ነው ልጅቷን የገደላት? አራት ቁጥር ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም የሞተችዋ ሴትዮ የእሱን ቲሸርት ቅዳጅ ይዛለች። ከዚህም በተጨማሪ አንገቱ ላይ ደም ይታያል። 3 ሴት ጓደኛ ማቾች ሊዝናኑ ሐይቅ ዳር ይሄዳሉ። ነገር ግን ከ3ቱ ሴቶች አንደኛዋ ሰው ሳትሆን ሮቦት ነች። የትኛዋ ትመስላችኋለች? 10 ሰከንድ አላችሁ። ቁጥር 1 ላይ ያለችው ካላችሁ በትክክል መልሳችሁታል። ምክንያቱም ቁጥር 2 ላይና ቁጥር 3 ላይ ያሉ ሴቶች በሙቀት ምክንያት ፊታቸው እያላባቸው እንዲሁም ጭንቀት ውስጥ ያሉ ይመስላሉ። ነገር ግን ቁጥር 1 ላይ ያለችው ሴትዮ ምንም አይነት ላብም ሆነ ጭንቀት አይታይባትም። አንዲት ወጣት ሴት ልጅ ትወልዳለች። 3 የተለያዩ ወንዶች ደግሞ የልጁ አባት ነን ብለው ይመጣሉ። ከ3ቱ ሰዎች የትኛው ይመስላችኋል የልጁ አባት? ማስተዋልና ብልሃት ይጠይቃል። ረጋ ብላችሁ መልሱ። ቁጥር 3 ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም ልጁና ቁጥር 3 ላይ ያለው ሰውዬ የዓይናቸው ከለር አንድ አይነት ነው። አንዲት ወጣት ሴት ልጇን ይዛ በመንገድ ላይ ያለፈች አንዲት አሮጊት ሴትዮ ዞራ በጣም ልጇን ስትመለከተው ነበር። ለምን ይመስላችኋል? ምክንያቱም የምትመለከተው ልጅና የባሏ አፍንጫ አንድ አይነት ስለሆነ ነው። ቺት አርጎባታል ማለት ነው። 3 የተለያዩ ሴቶች የተለያየ ቤት ውስጥ ቆመዋል። ነገር ግን ከ3ቱ ሴቶች አንዷ ቤቷ ውስጥ ወንጀለኛ ደብቃለች። የትኛዋ ትመስላችኋለች? አረንጓዴ ልብስ ያደረገችው ካላችሁ በትክክል መልሳችሁታል። ምክንያቱም ከበስተጀርባ የሌላ ሰው ጣቶች ይታያሉ። 2 የተለያዩ ወላጆች ለልጆች የማይመከር ነገር እያደረጉ ይገኛሉ። ከሁለቱ ግን አንደኛው በጣም አስከፊ ጉዳት ልጆች ላይ የሚያደርስ ነው። የትኛው ይመስላችኋል?
ቁጥር 1 ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም ቤቱ በከፍተኛ ሙቀትና በጭስ የታፈነ ስለሆነ ነው። በምስሉ ላይ 4 የተለያዩ ሰዎች እጅ አለ። ከአራቱ ሰዎች ግን አንደኛው ብቻ ነው ትክክለኛ ባለሀብት። የትኛው ይመስላችኋል? ቁጥር 3 ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም ባለሀብቶች ብዙ ጊዜ ወርቅና መሰል ጌጦችን አይጠቀሙ። አንዲት ሙሽራና 3 ሚዜዎች በሰርጋቸው ቀን በጣም እየጨፈሩ የተደሰቱ ነበር። በመሃል ግን አንዷ ሚዜ ሆን ብላ የሙሽራዋን ቀሚስ በጭቃ አበላሸችው። የትኛዋ ነች? ቁጥር 3 ላይ ያለችው ነች። ምክንያቱም ጫማዋ ላይ ጭቃ ይታያል። በአንድ ክፍል ውስጥ 3 ሴቶች አሉ። አንድ የተጣለ ልጅ አግኝተው የኔ አይደለም በማለት እየተጨቃጨቁ ይገኛሉ። ከሶስቱ ግን አንደኛዋ የልጁ እናት ነች። የትኛዋ ነች? ቁጥር 1 ላይ ያለችው ነች። ምክንያቱም በቦርሷ የሕፃን ልጅ ጡጦ ይዛለች። አንድ መምህር መጥቶ ለሁለት ተማሪዎች ተመሳሳይ ጥያቄ ያቀርብላቸዋል። ጥያቄውም 7 ሲደመር 4 ሲባዛ 2 ሲቀነስ 3 ነው። አንደኛው መልሱ 19 ነው እያለ ይገኛል። አንደኛው 20 ነው እያለ ይገኛል። ትክክለኛው መልስ የትኛው ነው? ፍርዱን ለእናንተ ትቼላችኋል። ትክክለኛው መልስ የማን? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህም ውጪ ሊሆን ይችላል። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። ከ15ቱ ምን ያህሉን መለሳችሁ? ኮሜንት ላይ ንገሩ። በየጊዜው እንደዚህ አይነት አስደሳችና ፈታኝ ቪዲዮዎች እንዲደርሱ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ፒስ